እንኳን ወደ ሀሳብ የዩቱብ ቻናላችን በሰላም መጣችሁ። ይህ ቻናል ያልተሰሙ ታሪኮችና ያልተነገሩ እውነታዎች የሚደመጡበት ቦታ ነው። የቻናላችን ቤተሰብ እንዲሆኑ ይህንን ቪዲዮ ላይክ፣ ሼር እና ሰብስክራይብ በማድረግ የቤተሰብ አባል ይሁኑ። ዛሬ አንድ ታሪክ ይዤላችሁ ብቅ ብያለሁ። ይህም ታሪክ ስለ አንድ ሰው ነበር የሚያወራው። እያንዳንዱ ታላቅ ጉዞ የሚጀምረው በአንድ እርምጃ ከሌሎች በመቅደም ነው። ነገር ግን የዚህ ሰው ጉዞ አንድ እርምጃ ብቻ አልነበረም። የብዙ ሰዎችን ህልም የነጠቀ የመስዋዕትነት ጉዞ ነበር። ከሃርለም አስቸጋሪ የመንደር ኮሪደሮች እስከ ቅዱስ ባርትስ ቢሊዮነሮች ረድፍ ድረስ የማይቆም የእድገት ህይወት አቅጣጫ ነበረው። ለ30 ዓመታት ሼን ኮምስ ወይም በመድረክ ስሙ ፒዲዲ ተብሎ የሚጠራው አርቲስት ማንም ሊያነበው የማይችለውን የስኬት ካርታን ይዞ ሲዞር ተመልክተናል። የተጠማበትና የቋመጠውን የስኬት ጫፍ ለማግኘት ምንም ነገር የማይገታው ሰው ነው። ያሰብኩት ሁላ መሆን አለበት ብሎ የሚያስብ ሰው ነበር። ነገር ግን ወደ ስኬት ተራራ በሚወጣበት ጊዜ የሱ ጥላዎች እየረዘሙ መሄድ ጀመሩ። የብዙ ሰው ቤትን በር ማንኳኳት ጀመረ። ይህ ጉዞ በወርቅና አልማዝ የተነጠፈ መንገድ ብቻ አልነበረም። በሙዚቃ ታሪክ ውስጥ እጅግ ደም አፋሳሽ ምዕራፍና ሚስጥራዊ ዓለም ምልክት ሆኖ የሚኖር ነው። ዛሬም ሁሉም ነገር በቁጥጥሬ ውስጥ ነው ብሎ የሚያስበው ሰው በስኬት ጉዞ መዝገብ ላይ ይሰፍራል ብሎ ያልገመተው ከቁጥጥሩ ውጭ የሆነ የቁልቁለት መንገድ ላይ ነው። በዘጠናዎቹ አጋማሽ ላይ ገዳይ የሆነ መስቀለኛ መንገድ ገጠመው። የብዙ አርቲስቶች ቀልብ የሚስብ የነበረው የዲዲ የሙዚቃ ስቱዲዮ ባድ ቦይስ ሪከርድስ የሙዚቃው ዓለም ማዕከል ነበር። በተለይ ደግሞ ክሪስቶፈር ዋላስ ወይም በመድረክ ስሙ ዘ ኖቶሪየስ ቢግ ወይም በሌላኛው ስሙ ቢጊ ስሞልስ የሚባለው ራፐር ለዲዲ የስኬት ማግኔቱ ነበር። ነገር ግን ጉዳዩ ከሙዚቃ ዓለም ስኬት በላይ ዓላማ ነበር። በመላ አገሪቱ ላይ ያለው የሙዚቃ ኢንዱስትሪ መቆጣጠር ነበር። በተለይ ደግሞ ከሹግ ናይት የሙዚቃ ስቱዲዮ ዴዝሮ ሪከርድስ ጋር የነበረው ከልክ ያለፈ ጠበኝነት እንዴት ሊፈጠር ቻለ? በዘጠናዎቹ አጋማሽ ላይ የሙዚቃ ኢንዱስትሪው ስለ ሙዚቃ መነጋገር አቆሞ ስለ አስክሬኖች መነጋገር ጀመረ። በሁለት ሰዎች የተካሄደ ቀዝቃዛ ጦርነት ነበር። የኒውዮርክ ባድቦይ ሪከርድስ ባለቤት ትልቅ ምኞት ባለው ሼን ዲዲ ኮምስ የሚመራውና በግዙፉ ሹግ ናይት የሚመራው የሎስ አንጀለስ የዴዝሮ ሪከርድስ። እሳቱ የተቀጣጠለው ህዳር 30 1994 በአውሮፓውያን አቆጣጠር ነበር። በማንሃተን የሚገኘው ኳድ ስቱዲዮ ላይ የሙዚቃ ስራውን ሊሰራ የነበረው አርቲስት በቱፓክ ሻኩር ላይ ያደፈጠ የ5 ጊዜ የጥይት ጥቃት ነበር። በሚገርም ሁኔታ ግን ቱፓክ በዛ ሰዓት ላይ መትረፍ ችሎ ነበር። ነገሩ እየባሰ ሲመጣ ቱፓክ ቢጊንና ዲዲን በጥርጣሬ አይኑ ማየት ጀመረ። ምክንያቱም ጓደኞቼ ናቸው ብሎ በሚያስባቸው ሰው የተከዳ መሰለው። ሆስፒታል ተኝቶ በሚታከምበት ወቅት አንድም ቀን መጥተው እንዳላዩትና ስልክ ቢደውልላቸውም እንደማያነሱለት ይገልጻል። እሱ ብቻ አልነበረም። ከሆስፒታል አገግሞ እንደወጣ ብዙም ሳይቆይ በጾታዊ ጥቃት ተከሶ እስር ቤት ይገባል። እስር ቤት በነበረበት ጊዜ ማንም ዞር ብሎ እንዳላየውና ፒዲዲ እና ቢጊ ስሞልስ ሴራ እያሴሩበት እንደነበር በኒውዮርክ በነበረው የግድያ ሙከራ የእነሱ እጅ እንዳለበት መጠራጠር ይጀምራል። የዝና ከፍታ ላይ በነበረበት ሰዓት ላይ ይህ ሁሉ መፈጠሩ ቱፓክን ግራ ያጋባው ጉዳይ ሆኖበት ነበር። በሆስፒታል አልጋ ላይና በኋላም በክሊንተን ኮሬክሽናል የእስር ቤት ክፍል ውስጥ ብቻውን የተጣለ ሰው ሆነ። በ1995 ሹግ ናይት ቱፓክ ታስሮ በነበረበት ክሊንተን ኮሬክሽናል ማረሚያ ቤት ተገኘ። ቱፓክ ከገደል አፋፍ ላይ የነበረውን የሙዚቃ ህይወቱን ሊያድንለት የሚያስችል ሲሳይ ሹግ ናይት ይዞለት ይመጣል። በአንድ ብጣሽ የሶፍት ወረቀት ላይ በተጻፈ ነገር ላይ ተስማምቶ ይለያያል። ስምምነቱ ቀላል ነበር። ሹግ ናይት ቱፓክን ከእስር ለማስፈታት $1.4 ሚሊዮን ዋስ እንደሚከፍልና ነገር ግን በምላሹ ቱፓክ ህይወቱን ሙሉ ለዴዝሮ ሪከርድስ መፈረም እንዳለበት ይነግረዋል። ይህ ስምምነት የቢዝነስ ስምምነት አልነበረም፣ ነፍስን ለመሸጥ የተደረገ ስምምነት ቢሆን እንጂ። እናም ሹግ ናይት ቱፓክን ከእስር ካስፈታው በኋላ አለቃው ብቻ ሳይሆን ባለቤቱም ሆነ። ይህ ውል በእስር ቤት ጉብኝት ክፍል ውስጥ የተፈጸመ ሲሆን ይህም በይፋ በዲዲ እና በኢስት ኮስት በኩል ባሉ ሰዎች ጋር ጦርነት ያወጀ ስምምነት ነበር። እንዴት እንደዚህ ሊሆን ቻለ? በኦክቶበር 1995 የእስር ቤቱ በር ይከፈታል። ከ11 ወራት በኋላ ቱፓክ ሻኩር ነፃ ሰው ነው። ነገር ግን የድሮ ቱፓክ አይደለም። ሹግ ናይት የቱፓክን ዋስ ብቻ አልነበረም የከፈለው፣ ሙሉ ህይወቱን ነበር የገዛው። ቱፓክ በቀጥታ ወደ ሎስ አንጀለስ አቅንቶ በቀጥታ ወደ ስቱዲዮ ይሄዳል። በ2 ሳምንታት ውስጥም በሂፕሆፕ ታሪክ የመጀመሪያ የሆነውን ደብል አልበም ሚውዚክ ኦል አይዝ ኦን ሚ በሚል ርዕስ ለአድማጩ ያቀርባል። ነገር ግን ግጥሞቹ ስለ ሰላም አይደሉም፣ ስለ በቀል፣ ከሃዲነትና የመሳሰሉትን የሚሰብኩ ነበሩ። በኳድ ስቱዲዮች የተፈጠረውን ክስተት ከዱይ ብሎ በሚያምንባቸው ሰዎች ላይ የማይክሮፎንን ጦርነት ጀመረ። እያንዳንዱ የሚያደርጋቸው ቃለ ምልልሶች፣ እያንዳንዱ ዘፈንና እያንዳንዱ ቪዲዮ በዲዲ እና በቢጊ ላይ የታለመ ጥቃት ነበር።
ቱፓክ በሚሊዮን የሚቆጠሩ ሪከርዶችን ሲሸጥ በእርግጥ አንድም ክፍያ አላገኝም ነበር። ሹግ ናይት እያንዳንዱ የቱፓክ መኪኖች፣ መኖሪያ ቤቶችና ጌጣጌጦች በራሱ ቁጥጥር ስር ነበር። ቱፓክ በወርቃማ እስር ቤት ውስጥ የታሰረ ሰው ነበር። የሙዚቃ ህይወቱን ለማቆየት ብቸኛው መንገድ ጦርነቱን መቀጠል ነበር። መጨረሻው በሴፕቴምበር 7 1996 በላስ ቬጋስ በተደረገው የማይክ ታይሰን የኤምጂኤም የቦክስ ውድድር በኋላ አንድ ነገር ተፈጠረ። ቱፓክ እና የሥራ ባልደረባዎቹ የክሪፕ ጋንግ አባል የነበረውን ኦርላንዶ አንደርሰን የተባለ ግለሰብን ደብድበው አመለጡ። ከሰዓታት በኋላ በላስ ቬጋስ መንገድ ላይ ቱፓክ እና ሹግ ናይት የነበረበት ነጩ ካዲላክ መኪና ላይ 4 ጥይቶች አረፉ። ከ6 ቀናት በኋላ የአንድን ትውልድ ትልቁ ድምፅ የነበረው ቱፓክ ሻኩርን ህይወት ሰዋ። ነገሩ እዚህ ጋር ነው የሚጀምረው። ታዲያ ዲዲ ከዚህ ጉዳይ ጋር ምን አገናኘው? የቱፓክ መሞትስ ለባድ ቦይ ሪከርድስ ምን ጥቅም ያመጣል? ይህንን ጥያቄ ይዘን በሌላ በክፍል 2 ፕሮግራም ይዤላችሁ እመጣለሁ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ የቤተሰብ አባላችን ይሆኑ። አመሰግናለሁ።